ቲክቶከር ብሩክ ኒውስ ካርታ ያላችሁ ሊብሬ ያላችሁ ኑ አብረን እንስራ የሚል ማስታወቂያ የሚባል የኤችጂአይ የሚባል ርስቴ ኃይሌ ጀነራል ኢምፖርተር እሱ ድርጅት መጥቷል እና ካርታውን ይዘው ቁጭ ከመተል እንስራበት እና እኔ መጀመሪያ ርስቴ የምትባልም ማንንም አበዳሪም እኔ እንደዚህ ምን እንዳለም አላቅም ሲጀመር ይሄን ዜና አየው በዛ ሰዓት አንዳንድ እንቅስቃሴዎች የግል ጉዳይ ነበረ ብርም የሚያስፈልገኝ ሰዓት ነበረ እሱን እስቲ ቆይ ላናግር ብዬ ቲክቶክ ላይ ያየው ስልክ ደወልኩኝ ብሩክም ደግሞ ያው ታማኝ መረጃ ነው ስለዚህ ስልክ ደወልኩኝ እዚህ ፍሬንች ኪውስ ቢልዲንግ ጎላጉል እዛ ነን ናሉኝ ሄድኩኝ ስገባ ቤተ ማርያም የምትባል ትቻለች እሷ እህቴ ነች መተላታው እህት አይደለችም መጀመሪያ እህት ነበረች አለች እና አንድ ልጅ አይ ቲንክ ምናልባት አሁን ስታወራ የሷ ልጅ ትመስለኛለች ቀጭን ልጅ የሆነ ሁለት ኮምፒውተር ተቀምጧል በነገራችሁ ላይ ሶስታችሁ ከዚህ በፊት ተዋወቃላችሁ በመታወቅም በዚህ ነው በሰው ነው እንደዚህ የተዋወቀው አንታወቅም ጭራሽ እኔ እንደምን ብቻ ያለሁት በዳይኔ ብቻ ነው ያለሁ ነበር የሚያሰለኝ እንደኔ የተበደለ ሰው ያለም አላወቅኩም እና አየው የቢሮ ሁኔታን ብዙ አጠራጠረኝ ምንድነው አይዲያው ካርታውን ታከራየዋለ የመጀመሪያው የማስታወቂያም ንግግር ምንድነው በማይክሮ ፋይናንስ ብድር ተበድረን 20% የካርታ እንደ ኪራይ 20% ይታሰባል 80% ድርጅቱ ይሰራበታል ለዛ ደግሞ ከሁነኛ ተቋም ዋስትና እንሰጣለን የቼክ ዋስትና እንሰጣለን የሚል ነገር መጣ አንዴ ማስታወቂያውን እንስማው ንብረት ያላቸው በገንዘብ እጥረት እየተቸገሩ ላሉ አንድ ድርጅት አንድ አዲስ አሰራርን ይዞ መምጣቱን እየገለጸ ይገኛል ንብረት ያላችሁ በገንዘብ እጥረት የተቸገራችሁ ሰዎችም ንብረታችሁን አሲዛችሁ ቋሚ ገቢ እንዲኖራችሁ የማስቻል ዓላማን ያዘው EHGI ድርጅት ታዲያም ለበርካቶች አዲስ አማራጭን ይዞላችሁ መጥቷል ገንዘባቸውን ኢንቨስት አድርገው በአመቱ ጠቀም ያለ ትርፍ እንዲያገኙም የሚያደርግም አዲስ ዓላማ እንደሆነ ተሰምቷል አስተማማኝ ዋስትናን በመስጠት ካርታና ሊብሬ በማስያዝ ብቻ የትርፍ ተካፋይ የሚያደርጋችሁን ይህንን ድርጅት እወቁትም ድርጅቱ የሚሰጣቸው አገልግሎቶች ለነጋዴዎች ለዩኒቨርሲቲዎች ለመንግስት ተቋማት ለግል መስሪያ ቤቶች እንዲሁም የፕሮጀክት ዕቃዎችን ማቅረብና ማከፋፈል ይገኝበታል በዚህ ስራ ውስጥ ታዲያ እናንተ ካርታውን ወይም ሊብሬ ያስዛችሁ ካልሆነም ደግሞ ጥሬ ገንዘብን አስይዛችሁ በዚህ ስራ ውስጥ እንድትሳተፉ ነው አማራጭ የቀረበላችሁ የአገልግሎቱ ተጠቃሚ ለመሆን የሚያስፈልጉ መስፈርቶች አንደኛው ኦሪጂናል ካርታ ወይም ሊብሬ የታደሰ የቀበሌ መታወቂያ የጋብቻ ሰርቲፊኬት ለአንድ አመትና ከዚያ በላይ ለማስያዝ ፍቃደኛ የሆኑ ግለሰቦችንና ብቻና ብቻ ነው የሚመለከተው አድራሻቸው የሚገኘው አዲስ አበባ 22 ፍሬንች ኪስ ቢልዲንግ ሁለተኛ ፎቅ ቢሮ ቁጥር 3C ሲሆንም ታዲያ ረጅም ነው ይሄን የተመለከተ ጠይቄው ነበር ብሩክን ማስታወቂያውን እንደሰራ አምኖልኛል 2 አመት ያልፈዋል ግን እኔ ንግድ ፍቃድ አይቼ ህጋዊ መሆናቸውን አረጋግጬ እንደሰራሁ ግን እርግጠኛ ነኝ ይብሎኛል ስለዚህ በሱ በኩል ያለውን የተለየ ፈርዘር የሚለው ካለ ጠይቀዋለሁ መቅረብም ከፈለገ እንዲሁ በሱ በኩል ግን ምናልባት እኔም ልክ እንደናንተ ቪክቲም ሆኖ ይሆን ወይስ የሚለውን አላቅም እሱ ያለኝ ግን ይሄንን ነው I think ንግድ ፍቃድ አይቻለው ንግድ ፍቃድም አላት ፌክ ንግድ ፍቃድም ይዛ ሄዳ ሰጣው ሊሆን ይችላል አሁን ገብቷል እሱም ያየዋል በቃ የታደሰ ነው ብሎ እንትን ይላል ነገር ግን ቲን ነምበሯ ላይ ስትገባ ቲን ነምበራው ንግድና ቀጠና የተሰሰር ብለ ቲን ነምበር አስገብተህ ማንኛውም ነጋዴ እንትን ይታያልና እሱ ላይ ስትገባ 2015 ላይ ነው እንትን ያለው እድሳቱ የቆመው ስለዚህ በዛ ሰዓቶች ማስታወቂያውን የሚሰራው ያኔ ነው 2 አመት አልፎታል ብሎኛል እሺ